ሰላም ሰላም ተመልካቾቼ እንደምን አመሻችሁ? ሁሉቹ ሰላም ናችሁ ወይ? ይሄ መልእክቴ ለጀዋር መሐመድ ነው። ለጀዋር መሐመድ አድርሱልኝ እና ለጀዋር መሐመድ ማስተላለፈው መልእክት ምንድነው? እኔ ጀዋር መሐመድን ሙልጭ አድርጌ ሰድቤ አዋርጄ ሙልጭ ሰድቤዋለሁ ጀዋር መሐመድን እና እንደዚሁም ደግሞ ለቄሮን ተሳድቤያለሁ። ከእንግዲህ ወዲህ ቄሮ ይቅርታ እንዲያደርግልኝና ጀዋር መሐመድ ይቅርታ እንዲያደርግልኝ በኦሮሚያ ሕዝብ ስም እለምናለሁ። እኔ ማለት ዱቄት፣ እኔ ማለት እማረባ፣ እኔ ማለት ድንጋይ ራስ፣ እኔ ማለት በቀን 3 ምክር የሚያስፈልገኝ ሰው መሆኑን አውቆ ጀዋር ይቅርታ እንዲያደርግልኝ በኦሮሞ ሕዝብ ስም እለምናለሁ። እኔ ማለት ዱቄት ነኝ። ዱቄት ዶክተር አብይና ለማ መገርሳም ይቅርታ አድርጉልኝ። ምክንያቱም ይቅርታ እናንተም ግዴታ አለባችሁ ይቅርታ ልታደርጉልኝ። ምንም ይሁን ምን ያባገዳ ልጅ መሆኔን አትርሱ። ደማችሁ ነኝ፣ ስጋችሁ ነኝ። ላጠፋው ጥፋት አዎ ተሳስቻለሁ። ቄሮን ሰድቤያለሁ፣ ጀዋርንም ሰድቤያለሁ። ከእንግዲህ እኔ ጀዋርን ግን እንኳን መሳደብ ቀርቶ በመላእክት ልክ እንደ መላእክት ለጀዋር መስገድ እንደምጀምር በኦሮሞ ሕዝብ ስም ቃል እገባለሁ። እኔ ማለት ዱቄት፣ እኔ ማለት አመድ፣ እኔ ማለት ዱቄት ነኝ። ያው አውቀዋለሁ ኃጢአቴን እና ጀዋር ይቅርታ እንድታደርግልኝ በድያለሁ። ይቅር በለኝ ጀዋር ይቅር በለኝ እና አመድ ስለሆንኩኝ ዱቄት ስለሆንኩኝ እኔም ወደ ዱቄቴ እመለሳለሁ። አዎ እኔ ማለት ዱቄት ነኝ አውቀዋለሁ። ጀዋርን አስቀይሜ በድዬ ጀዋር እንቅልፍ ለሊት አልተኛ፣ ምግብ አልበላ። ያው ስንት ጊዜ እሱን ከሰደብኩ ጊዜ ጀምሮ ማለት ጀዋርን ከሰደብኩ ቀን ጀምሮ ምግብ አልበላ፣ ምግብ መብላት አቁሜያለሁ። ጀዋር እባክህ ያንተ ውቃቤ እያሰቃየኝ ነው። እባክህ ስለ መድኃኒዓለም ስትል ስለ አላህ ስትል እባክህ ቄሮም ይቅር በሉኝ። ይኸው ሌሊት እንቅልፍ አልተኛ። የእናንተ ግፍ አሁን በእንደኔ አይነት ዱቄት ቄሮ ይሰደባል። ጀዋር ከእንግዲህ አንተ መላእክት ነህ፣ አንተ ሃይማኖቴ ነህ። ከእንግዲህ ጠዋትም ማታም ባንተ ነው ጸሎት የማደርገው። ይቅር በለኝ ጀዋርዬ፣ ያለንተ ማን አለኝ? ከእንግዲህ እኔም ቄሮን በሰላም ተቀላቅያለሁ። ወዲያ ወዲህ ሳልል ለቄሮ በታማኝነት አገለግላለሁ። አመሰግናለሁ።